ጤና ይስጥልኝ እንደምን አደራችሁ። አሁን ከማለዳው 4 ሰዓት ሆኗል። ዜና እናሰማለን። ከዜናዎቹ ጋር ሄኖክ ተስፋ ሚካኤል ነኝ። በቅድሚያም አርዕስተ ዜና። በአሜሪካ በሚካሄደው የ2025 የአፍሪካ ኢምፓክት አዋርድ ተሸላሚዎች ይፋ ሆኑ። የኮሎምቢያ ፕሬዝዳንት በተባበሩት መንግስታት ድርጅት ጉባኤ ላይ ሳሉ የአሜሪካ ቪዛቸው ተሰረዘ። ቀዳሚ ወዳደረግናቸው ዘገባዎች እናልፋለን። አብራችሁን ቆዩ። በአሜሪካ በሚካሄደው የ2025 የአፍሪካ ኢምፓክት አዋርድ ተሸላሚዎች ይፋ ሆኑ። በሀገር አሜሪካ ዋሽንግተን ዲሲ ከተማ የተመሰረተውና ለትርፍ ያልተቋቋሙ ኖቫ ኮኔክሽን የሚያዘጋጀው የ2025 አፍሪካ ኢምፓክት አዋርድ የዘንድሮ የክብር ተሸላሚዎች ታውቀዋል። ኖቫ ኮኔክሽን ያወጣው መግለጫ እንደሚጠቁመው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ አትሌት መሰረት ደፋር፣ ድምፃዊ መሐሙድ አህመድ፣ ባለሀብቱ ጆ ማሞና የሰይፉ ሾው አቅራቢው ሰይፉ ፋንታውን የዘንድሮ ተሸላሚዎች ይሆናሉ ተብሏል። ዓመታዊ እውቅና ሽልማት ስነ ስርዓቱ በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ሲሆን በየዓመቱ ከስፖርት ከስነ ጥበብና ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት መድረክ ነው። አፍሪካ ኢምፓክት አዋርድ እስካሁን ለ4 ጊዜያት ተካሂዷል። ከዚህ ቀደም እውቅና ከተሰጣቸው ተጽዕኖ ፈጣሪዎች መካከል ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ፣ አትሌት ደራርቱ ቱሉ፣ አትሌት ጥሩነሽ ዲባባ፣ ድምፃዊ ኤኮንና አቶ በረከት ወልዱ ይገኙበታል። ዘንድሮም በተለያዩ ዘርፎች 5 ተጽዕኖ ፈጣሪ ኢትዮጵያውያንን ለማክበርና እውቅና ለመስጠት ዝግጅቱ ተጠናቋል ያለው ኖቫ ኮኔክሽን በስፖርቱ ዘርፉ የኦሎምፒክና የዓለም ሻምፒዮና ሜዳሊያዎች ባለቤት አትሌት መሰረት ደፋር፣ በቢዝነስ ዘርፍ የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ መስፍን ጣሰው፣ ባለሀብቱ ጆ ማሞ፣ በስነ ጥበብ ዘርፍ አንጋፋው ድምፃዊ መሐሙድ አህመድ እና ታዋቂው የመገናኛ ብዙሃን ባለሙያ ሰይፉ ፋንታውን ተሸላሚዎች ይሆናሉ ብሏል። ዝግጅቱ በጊፍት ሪል ስቴት የአቅራቢ ስፖንሰርነት የሚታገዝ ሲሆን በዕለቱ የዲሲ፣ ሜሪላንድ፣ ቨርጂኒያ ከፍተኛ ባለስልጣኖች፣ ሴናተሮች፣ ከንቲባዎችና ሌሎች ጥሪ የተደረገላቸው በርካታ እንግዶች ይገኛሉ። ተሸላሚዎቹ ከግዛቶቹና ከከተማዎቹ ተወካዮች የእውቅና ሰርቲፊኬት ይበረከትላቸዋል በማለት መግለጫው አስታውቋል። የሽልማት ዝግጅቱ በሜሪላንድ ስቴት ሲልቨር ስፕሪንግ በሚገኘው ሲቪክ ህንፃ ኦክቶበር 12 ምሽት በርካታ ታዋቂ ግለሰቦች፣ ተጋባዥ እንግዶችና በርካታ የመገናኛ ብዙሃን ባለሙያዎች በሚገኙበት ይከናወናል። ኮሎምቢያ ፕሬዝዳንት በተባበሩት መንግስታት ድርጅት ጉባኤ ላይ ሳሉ የአሜሪካ ቪዛቸው ተሰረዘ። የአሜሪካ የውጭ ጉዳይ መስሪያ ቤት የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮን ቪዛ እንደሚሰርዝ አስታወቀ። ግራ ዘመሙ መሪ በኒውዮርክ በተካሄደ ለፍልስጤም ድጋፍ የሚሰጥ ሰላማዊ ሰልፍ ላይ ከተገኙ በኋላ ነው ውሳኔውን የገለጸው። በሰላማዊ ሰልፉ ላይ ፕሬዝዳንቱ መገኘታቸውን እሳት አቀጣጣይ ድርጊት ሲል ኮንኗል። አሜሪካ የፍልስጤም ፕሬዝዳንት መሐሙድ አባስን ጨምሮ 80 የፍልስጤም አመራሮች በኒውዮርክ የተካሄደውን የመንግስታቱን ድርጅት ጠቅላላ ጉባኤ እንዳይታደሙ ቪዛ መከልከሉ አይዘነጋም። ትናንት ማምሻውን ፕሬዝዳንት ፔትሮ ከኒውዮርክ ወደ ቦጎታ ለመብረር እቅድ ይዘው እንደነበር አጃንስ ፍራንስ ፕሬስ መዘገባቸውን የኮሎምቢያ መገናኛ ብዙሃን አስታውቋል። ባለፈው ሳምንት ከቢቢሲ ጋር ባደረጉ ቆይታ የትራምፕ አስተዳደር በአደንዛዥ አዘዋዋሪዎች ላይ የተቃጣ ነው በሚል ያደረሰውን የአየር ጥቃት የአምባገነንነት ድርጊት ሲሉ ወቅሰዋል። በማህበራዊ ሚዲያ በተጋራ ተንቀሳቃሽ ምስል ፕሬዝዳንቱ በአቅራቢያቸው ለተሰበሰቡ ሰልፈኞች በድምፅ ማጉያ በስፓኒሽ ቋንቋ ንግግር ሲያደርጉ ታይቷል። ከንግግራቸው በኋላ ተርጓሚያቸው የመላው ዓለም ሀገራት ከአሜሪካ የሚበልጥ ወታደራዊ ኃይል ለመገንባት መተባበር አለበት ሲል መልእክታቸውን አስተላልፏል። እዚህ ኒውዮርክ ሳለው መናገር የሚፈልገው ነገር የአሜሪካ ወታደሮች ሰብአዊነት ላይ አፈሙዝ መደቀን እንዲያቆሙ ነው። የትራምፕን ትዕዛዝ ጣሱና የሰብአዊነት ሕግን ተከተሉ ብለዋል ፕሬዝዳንቱ። የአሜሪካ የውጭ ጉዳይ መስሪያ ቤት የኮሎምቢያ ፕሬዝዳንት ጉስታቭ ፔትሮን ንግግር አጣጥሏል። የኮሎምቢያ ፕሬዝዳንት በኒውዮርክ ጎዳና ቆመው የአሜሪካ ወታደሮች ትዕዛዝ እንዳይቀበሉ በመንገር ነውጥ ቀስቅሰዋል። በዚህ ሰዓት አቀጣጣይ ንግግራቸው ምክንያት ቪዛቸውን እንሰርዛለን ሲልም በኤክስ ገጹ አስታውቋል። ኮሎምቢያ ሀገር ውስጥ ሚኒስትር አርማንዶ ቤንዴቲ በበኩላቸው አሜሪካ መሰረዝ የነበረባት የፔትሮን ቪዛ ሳይሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ቪዛ ነበር ሲሉ በኤክስ ገጻቸው ጽፈዋል። ሆኖም ግን ኔታንያሁ ኤምፓየሯ ስለምትጠብቀው እርምጃ መውሰድ የቻሉት እውነቱን በተናገሩት መሪ ላይ ነው ብለዋል። ኮሎምቢያ በዓለም ትልቋ የኮካይን አምራች ሀገር ስትሆን ፕሬዝዳንቱ እንዳሉት አሜሪካ በጀልባዎቿ ላይ ባደረሰችው የአየር ጥቃት ከተገደሉት የተወሰኑ ኮሎምቢያውያን መሆናቸውን ጠቁመዋል። አሜሪካ እርምጃው በቬንዙዌላ የሚካሄድ የጸረ አደንዛዥ እጽ ንቅናቄ አካል ነው ትላለች። ፔትሮ ወደ ስልጣን ከመጡ በኋላ በአሜሪካና በኮሎምቢያ መካከል ያለው ግንኙነት ሻክሯል።
ከዜናዎቹ ጋር ሄኖክ ተስፋ ሚካኤል ነበርኩ። መልካም ቀን። ይህ ቦያነርጌስ የነጎድጓድ ልጆች ድምጽ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቀን።